አንድ ሰው በህይወቱ ስንት ጊዜ ቢወርቅ ተስፋ ሊቆርጥ ይችላል? 5 ጊዜ? 10 ጊዜ? 20 ጊዜ? አስቡት። ለዩኒቨርሲቲ ፈተና ተቀምጣችሁ 3 ጊዜ ብትወርቁ፣ ለስራ ተወዳድራችሁ 30 ጊዜ አላለፋችሁም ተብላችሁ ብትባረሩ፣ እንዲሁም ለስራ ከተወዳደራችኋቸው ሰዎች መካከል እናንተ ብቻ ሳታልፉ ብትቀሩ ምን ታደርጉ ነበረ? አብዛኛው ሰው እጁን ይሰጣል ብዬ አስባለሁ። ነገር ግን ይህ ሰው አልተቀበለውም ነበረ። ዛሬ በዓለማችን ትልቁን የኢኮሜርስ ኩባንያ አሊባባን በመገንባት በሚሊዮን የሚቆጠር ዶላሮች ባለቤት ሆኖ፣ አዎ ዛሬ የምናየው የትዕግስት፣ የጽናት እና የታላቅነት ተምሳሌ ስለሆነው ሰው ስለ ጃክ ማ አስደናቂ የህይወት ታሪክ የምናይ ይሆናል። ቪዲዮውን እስከ መጨረሻ ከተከታተላችሁ በህይወታችሁ ውስጥ ምን አይነት ውድቀቶች ቢያጋጥሟችሁ እንዴት በድል ማሸነፍ እንዳለባችሁ ትማራላችሁ። ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ጀምሩት። ጃክ ማ ትክክለኛ ስሙ ማዩን ይባላል። የተወለደውም እንደ ኢሮፒያን አቆጣጠር ሴፕቴምበር 10 1964 ነው። በደቡብ ምስራቅ ቻይና በሚገኝ ሃንግዙን በተባለች ከተማ ነበር የተወለደው። ጃክ ማ የተወለደው ከድሃ ቤተሰብ ሲሆን በዚህ ላይ ደግሞ በወቅቱ በቻይና የነበረው የኢኮኖሚ ሁኔታ በጣም አስቸጋሪ ሁኔታ ላይ ነበር። ነገር ግን ጃክ ማ ገና ከልጅነቱ ጀምሮ አንድ ልዩ ፍላጎት ነበረው። እሱም እንግሊዘኛ ቋንቋን መልመድ ነበር። እንግሊዘኛ ቋንቋን ለመልመድ ካለው ጥልቅ ፍቅር የተነሳ በየቀኑ ማለዳ 12 ሰዓት ላይ በመነሳት በብስክሌት 45 ደቂቃ ያክል ተጉዞ አሜሪካውያንንና አውሮፓውያን ቱሪስቶችን ወደሚያርፉበት ሆቴል ይሄድ ነበር። ቱሪስቶችንም በነፃ ከተማዋን እንዳስጎብኚ ሆኖ እየዞረ ያሳይ ነበር። በምላሹም ደግሞ ከነርሱ ጋር በመነጋገር እንግሊዘኛውን ያሻሽል ያዳብር ነበር። ለ9 ዓመታት ሙሉ ይህንን ያለ ድካም ያለ መሰልቸት ያደርገው ነበር። እንዲያውም ጃክ የሚለውን ስም ያወጣችለት አንዲት የውጭ ሀገር ቱሪስት ነበረች። የቻይናው ስሙ ለመጥራት ስለከበዳት ጃክ ማ የሚለውን ስም ታወጣለች ይችላለች። አሁን ጃክ ማ ስላጋጠመው ውድቀቶችና እንዴት እንዳሸነፈው እንመለከታለን። ብዙዎቻችን አንድ ጊዜ ስራተን ወይም ደግሞ ፈተና ወድቀን ተስፋ እንቆርጣለን። ጃክ ማ ግን የውድቀት ማስተር ነበረው። ግን እሱ ተስፋ ከመቁረጥ ያንን ነገር ወደ ቢሊዮነርነት ትርፍ ነበር የቀየረው። እንዴት ካላችሁኝ እንዲህ ብዬ መልስላችኋለሁ። በትምህርት ቤት ጊዜው በአንደኛ ደረጃ 2 ጊዜ፣ በሁለተኛ ደረጃ ትምህርቱ 3 ጊዜ ወድቆ ነበረ። ይህም ሳይበቃ የሀገር አቀፍ ብሔራዊ ፈተናን 2 ጊዜ ወድቆ በሶስተኛው ነበር ያለፈው። ከዛም በመቀጠል ወደ ሃርቫርድ ዩኒቨርሲቲ ለመግባት 10 ጊዜ አመልክቶ ነበረ። ግን ደግሞ 10 ጊዜም አልተቀበሉትም ነበረ። እንዲሁም የጃክ ማ ውድቀቶች በዚህ ብቻ አላበቃም ነበረ። ጃክ ማ ከኮሌጅ በእንግሊዘኛ ከተመረቀ በኋላ ለራሱ ስራ ማግኘት ቀላል አልነበረለትም። ምክንያቱም ትምህርቱን ከጨረሰ በኋላ ለ30 የተለያዩ ስራዎች አፕላይ አድርጎ ነበር። ግን በ30ውም ውድቅ ተደርጎ፣ እንዲሁም የፖሊስ ስራ ተወዳድረው ከነበሩት 5 ሰዎች መካከል 4ቱ ሲያልፉ እሱ ብቻ ነበር ያላለፈው። የሱ ፈተና በዚህ ብቻ ያበቃ። እንዲሁም እንደ ኢሮፒያን አቆጣጠር በ1980ዎቹ KFC የሚባል የፈጣን ምግብ ወይም ደግሞ ፋስት ፉድ ሬስቶራንት በጃክ ማ የትውልድ ሀገር በሆነችው በሃንግዙን የመጀመሪያ ቅርንጫፉን ሲከፍት ጃክ ማ ለስራ አመልክቶ ነበር። ግን ለስራው ካመለከቱ 24 ሰዎች መካከል 23ቱ ተቀጥረው ውድቅ የተደረገው ብቸኛው ሰው ጃክ ማ ብቻ ነበር። ይህ አጋጣሚ በጃክ ማ ህይወት ውስጥ ትልቅ የውድቀት ትዝታ ቢሆንም ግን ሚስማር ሲመቱት ይጠብቃል እንዲሉ እሱ ይህ ያጋጠሙ ችግሮች ወደ ኋላ ሳይጎትቱት ተስፋ ሳያስቆርጡት ወደፊት እንዲስፈነጠር ያደረገው አጋጣሚዎች ነበሩ። ምክንያቱም ጃክ ማ እንዲህ የሚል አባባል ነበረው፣ እኔ ዛሬ ባይሳካልኝ ነገ ይሳካልኛል ብዬ አምናለሁ ይላል። እንደ ኢሮፒያን አቆጣጠር በ1995 ጃክ ማ ወደ አሜሪካ ተጓዘ። እዚያም ለመጀመሪያ ጊዜ ኢንተርኔት የሚባል ነገር አየ። በኮምፒውተሩ ላይ ቢር በአማርኛው ደግሞ ቢራ የሚለውን ነገር ሰርች አደረገ። የአሜሪካ፣ የጀርመን እንዲሁም የሌሎች ሀገራት ቢራዎች መጡለት። ነገር ግን ቻይና ብሎ ሰርች ሲያደርግ ምንም አይነት መረጃ አልመጣለትም። የቻይና እቃዎችና መረጃዎች ኢንተርኔት ላይ አለመኖራቸው በጣም አስገረሙ። እዚህ ላይ ነበር ጃክ ማ ህይወቱን የቀየረ ትልቅ እድል የተመለከተው። እሱም ደግሞ ኢኮሜርስ ነበረ።
ኢኮሜርስ የሚባለው ነገር በኢንተርኔት አማካኝነት የቻይናን ገዢዎችና ሻጮችን ከቀሪው ዓለም ጋር የሚገበያዩበት ትልቅ የንግድ ድልድይ እንዲፈጠር አድርጎታል። እንዲሁም ደግሞ ቻይና በኢንተርኔት ላይ እንድትታወቅ የሚያደርግበት አሪፍ እድል እንደሆነ ተመለከተ። ከዛም ጃክማ ወደ ቻይና ተመልሶ በ1999 18 ጓደኞችን አፓርታማ ውስጥ ሰበሰበ። ከሰበሰባቸውም በኋላ ስለ ሐሳቡ በደንብ ነገራቸው። ሁሉም ያላቸውን በማዋጣት እስከ $80,000 ያህል በማሰባሰብ አሊባባ የተባለውን የኢኮሜርስ ድርጅት መሰረቱ። አሊባባ የተመሰረተው የቻይና አነስተኛ አምራቾች ምርቶቻቸውን ለዓለም ገበያ በኢንተርኔት እንዲሸጡ ለማስቻል ነበረ። በአሁን ጊዜ አሊባባ በዓለም ላይ ካሉ ትልልቅ የቴክኖሎጂና የኢኮሜርስ ኩባንያዎች አንዱ ሲሆን በኢንተርኔት አማካኝነት በገዢዎችና በሻጮች መካከል የንግድ ድልድይ የፈጠረ ትልቅ ኩባንያ ነው። ስለዚህ እኛ ከጃክማ ታሪክ ምን እንማራለን ካላችሁኝ፣ ችግሮችን ወደ ድል መቀየር መማር አለብን እላችኋለሁ። ምክንያቱም አብዛኛው ሰው በኢንተርኔት ላይ የቻይና መረጃ አለመኖሩን እንደ ክፍተት ሲያየው ነበር። ጃክማ ግን እንደ ታላቅ የንግድ እድል አየው እና ቢሊዮነርነት ድረስ እንዲደርስ አደረገው። ስለዚህ እናንተም በዙሪያችሁ ያሉትን ችግሮች ክፍተታቸውን ሳይሆን እንደ እድል ወስዳችሁ ያን ነገር ወደ ቢሊዮነርነት ቀይሩ ትላችኋለሁ። ሁለተኛው ጽናት ልንማር ይገባል ማለት ነው። አሊባባ ከተመሰረተ በኋላ ለራሱ ለመጀመሪያዎቹ 3 ዓመታት አንድም ሳንቲም ትርፍ አላገኙም ነበር። ነገር ግን ዓላማውን ሳይተው ስለቀጠለ እስከ ቢሊዮነርነት ትርፍ እንዲቆይ አድርጎታል። ስለዚህ እኛም ጽናት ሊኖረን ይገባል ማለት ነው። ዛሬ አሊባባ ከአማዞን ጋር የሚወዳደር በቢሊዮን የሚቆጠር ዶላሮች የሚንቀሳቀስበት ግዙፍ የቴክኖሎጂ ኩባንያ ነው። ጃክማ ከአሊባባ ዋና ስራ አስፈጻሚነት ወይም ደግሞ ሲኢኦ በ2019 በገዛ ፍቃዱ ቢለቅም አሁንም ከዓለማችን እጅግ ባለሀብቶች አንዱ ነው። እንደ ኢሮፒያን አቆጣጠር የ2026 መረጃዎች እንደሚያሳዩት የጃክማ የሀብት መጠን ከ24 ቢሊዮን ዶላር በላይ እንደሆነ ይገመታል። ያኔ ብዙ ድርጅቶች ያልተቀበሉት ሰው፣ አሁን ላይ ግን የቻይና ቁጥር 1 ባለሀብት እንዲሁም ደግሞ ቢሊዮን ዶላር ገንዘብ የሚንቀሳቀስበት ትልቅ ድርጅት ያለው ታዋቂ ሰው። በመጨረሻም የጃክማ ወርቃማ አባባሎችን አይተን እንጨርሳለን። ጃክማ ምን ይላል? ባይሳካልህ በጣም አትዘን፣ ቢሳካልህም በጣም አትኩራራ፣ ነገር ግን መማርህንና መሞከርን ቀጥል ይላል። ሌላኛው ዛሬ ከባድ ነው፣ ነገ ደግሞ ይባስ የከፋ ይሆናል፣ ከነገ ወዲያ ግን ፀሐይ ትወጣለች፣ ስለዚህ ጽናት ይኑርህ ይላል። በጠቅላላ ከጃክማ ታሪክ የምንማረው ዋናው ነገር ውድቀት የጉዟችን ማጠቃለያ ሳይሆን የስኬታችን መጀመሪያ እንደሆነ ነው። የዛሬው ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በህይወታችሁ ያጋጠማችሁ ትልቅ ውድቀትና እንዴት እንዳለፋችሁት ኮሜንት ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመንካት ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቴንክ ዩ ሶ ማች